ሰላም ሰላም የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት እጅግ በጣም ልዩና ልብ የሚነካ ቦታ ታሪካዊቷ መንፈሳዊቷና የተፈጥሮ ውበት መገለጫ ወደሆነችው የላሊበላ ከተማ አሁን ልንሄድ ነው። ልብሳችንን ለብሰናል። ያለውን ነገር ደግሞ አብረን እናያለን። ለቻናሌ አዲስ ከሆናችሁ ፕሊዝ ሰብስክራይብ ኤንድ ኮሜንት በማድረግ ቤተሰብ እንድትሆኑ ከወዲሁ ጠይቃለሁ። ዛሬ እንግዲህ ሰንበት ነው፣ አብረን እንውላለን። መልካም ቆይታ። እንዴት ነው አለባበሴን አያችሁት? ቀሚሴ እንዴት ነው? ፏ ብያለሁ። እዚህ ቦታ ስትገኙ ያለውን ስሜት በቃላት ለመግለጽ በጣም ነው የሚከብደው። ቦታው በጣም ልዩ ነው። ላሊበላ የታሪክ ብቻ ሳትሆን የታላቅነት ጥበብ ምስክር ናት። እነዚህ የምታያቸው ውቅር ቤተ ክርስቲያናት ከተራራ ድንጋይ ተፈልፍለው የተሰሩት በ12ኛው ክፍለ ዘመን በንጉስ ላሊበላ ዘመን ነው። አስቡት፣ ከላይ ወደ ታች አንድም ድንጋይ ሳይገጣጠም ሙሉ በሙሉ ከአንድ ወጥ ድንጋይ ነው ተቀርጸው የወጡት። የዛሬ ቴክኖሎጂ እንኳን ሊሰራው የማይችለው ድንቅ ጥበብ ነው። ነፍሱን ለስጋው ምርኮ ያደረገ ገዢ ወየውለት ነው። ከተራራዎች ማህፀን የተቀረጸ በሰው እጅ ያልተገነባ የሚመስል ድንቅ ጥበብ ከ800 ዓመታት በፊት በኢትዮጵያ ምድር የተከሰተ ተአምር። ይህ ቦታ ላሊበላ ይባላል። ታሪክ፣ እምነትና ጥበብ ተግባብተው አንድ አካል የሆኑበት የዓለም ድንቅ ቅርስ። ነገር ግን ከነዚህ ድንቅ የድንጋይ አብያተ ክርስቲያናት በስተጀርባ ያለው ታሪክ ከራሳቸው ህንጻዎች ይልቅ እጅግ ይገርማል። ላሊበላ በህይወቱ በቅድስና ውስጥ የሚኖር ፈሪሃ እግዚአብሔር ያለበት እንደነበር እናስታውሳለን። ታሪኩ የሚጀምረው በ12ኛ ክፍለ ዘመን በሮሃ ከተማ ነው። የዛጉዌ ስርወ መንግስት ወራሽ የሆነ ህፃን ተወለደ። በተወለደበት ቀን ያልተለመደ ነገር ሆነ። አያሌ የንብ መንጋዎች ህፃኑን ከበቡት። እናቱን በተአምር ተሞልታ ንቦች ንጉስነቱን አወቁ ስትል ስሙን ላሊበላ አለችው። በሞቴ ስለሞተ እኔም ስለሞቱ ሞትኩለት። ላሊበላ ያደገ ሲሄድ በወንድሙ ንጉስ ሀርቤ ዘንድ ቅናት አደረበት። ይኸው ቅናት ወደ ተንኮል ተቀይሮ ላሊበላ በጽኑ የሚያሰክር መርዝ እንዲጠጣ ተደረገ። ነገር ግን ይህ የመከራ ጊዜ የላሊበላን ህይወት ብቻ ሳይሆን የኢትዮጵያን ታሪክ የሚቀይር አዲስ ምዕራፍ ከፈተ። በመርዙ ምክንያት በጽኑ የታመመው ላሊበላ ነፍሱ በመላእክት ተመርታ ወደ ሰማያት ተወሰደች። እግዚአብሔርም የሰማያዊቷን ኢየሩሳሌም አሰራርና ህንጻዎች አሳየው። ወደ ምድር ተመልሰህ እንደዚሁ ያሉ አብያተ ክርስቲያናትን ከአንድ ወጥ ድንጋይ ውቅር አድርገህ ትሰራለህ የሚል መለኮታዊ ትእዛዝና ጥበብ ተሰጠው። ላሊበላ ወደ ምድር ተመለሰ፣ መንግስቱንም ተረከበ። በዚያን ጊዜ ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ በጦርነት ምክንያት ተዘግቶ ስለነበር ንጉስ ላሊበላ ታላቅ ውሳኔ ወሰነ፣ በኢትዮጵያ ምድር ዳግማዊት ኢየሩሳሌምን መገንባት። እናም የአስደናቂ ግንባታ ተጀመረ። አብያተ ክርስቲያናቱ እንደሌላው ህንጻ ከታች ወደ ላይ አልተገነቡም። ይልቁንም ከአንድ ወጥ ተራራ ድንጋይ ከላይ ወደ ታች ተፈልፍለው ነው የወጡት። ያለምንም ጭቃ፣ ያለምንም ሲሚንቶ ከድንጋይ አካል ላይ ድንቅ ቅርጻ ቅርጾች፣ መስኮቶች፣ በሮች እና ምሰሶች ተቀረጹ። የቀኑን ድካም ደግሞ ሌሊት ተአምር ይተካዋል። ሰዎች በቀን የሰሩትን ያህል ማታ መላእክት ወርደው እጥፍ አድርገው ይቀርጹ እንደነበር ታሪክ ይመሰክራል። በአጠቃላይ 11 ውቅር ቤተ ክርስቲያናቶች በጥቂት ዓመታት ውስጥ ተጠናቀቀ። ከነዚህ መካከል የመስቀል ቅርጽ ያለው የታላቁ ጥበብ ማጠቃለያ የሆነው ቤተ ጊዮርጊስ ይገኝበታል። ንጉስ ላሊበላ ይህንን ታላቅ ስራ ካጠናቀቀ በኋላ መንግስቱንና ዘውዱን ትቶ ንብረቱን ለድሆች አከፋፈለ። ህይወቱን ሙሉ በጸሎትና በብቸኝነት አሳልፎ በቅድስና አረፈ።
ዛሬ ላሊበላ የድንጋይ ቅርጽ ብቻ አይደለም፣ የሰው ልጅ የእምነት ማረጋገጫ፣ የጽናት ውጤትና የመለኮታዊ ጥበብ ምስክር ነው። ዛሬም ድረስ በዓለም ዩኔስኮ ተመዝግቦ ለትውልድ የሚሻገር የኢትዮጵያ ታላቅ ኩራት ሆኖ ይኖራል። ለኢትዮጵያውያን በተለይም ለኦርቶዶክስ ተዋሕዶ እምነት ተከታዮች ላሊበላ ዳግማዊ ኢየሩሳሌም ናት። የሰው ልጅ ለእግዚአብሔር ያለው ፍቅር፣ ታዛዥነት፣ ጽኑ እምነት ምን ያህል ተአምር መስራት እንደሚቻል የሚያሳይ ነው። ቅዱስ ቦታ፣ የጸሎትና የበረከት ማዕከል ነው። ላሊበላ የጥንታውያን ኢትዮጵያ የስነ ህንጻና የምህንድስና ጥበብ የበላይነት የሚያሳይ ሕያው ምስክር ነው። ምንም አይነት የዘመናዊ ቴክኖሎጂ ሳይኖር ከአንድ ወጥ ተራራ ድንጋይ ተፈልፍለው የተሰሩት አብያተ ክርስቲያናት ኢትዮጵያውያን ድንቅ ጥበበኞችና ታላቅ ህዝቦች ነን ብለን በዓለም ፊት አንገታችንን ቀና አድርገን እንድንቆም የሚያደርግ የኩራት ምንጭ ነው። ላሊበላ የብሔር ወይም የአንድ አካባቢ ብቻ ሳይሆን የሁሉም ኢትዮጵያዊ የጋራ ሀብትና የባህል መገለጫ ነው። የኢትዮጵያ ረጅም የታሪክ ዘመን የስልጣኔና ጥንካሬ የሚያንጸባርቅ ሀገራዊ አርማ ነው። የህንፃዎቹ አሰራር ከሰው ልጅ አእምሮ በላይ በመሆኑ በህዝብ ዘንድ የሰውና የመላእክት የጋራ ስራ ተደርጎ ይታመናል። ይህም ለሀገሪቱ ልዩ መንፈሳዊ ግርማ ሞገስ ይሰጣል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ መሰረት ንጉሱ ቅዱስ ላሊበላ የተወለደው ታኅሳስ 29 ቀን ማለትም በገና በዓል ዕለት ነው። በመሆኑም በላሊበላ ከተማ የጌታችን የኢየሱስ ክርስቶስ ልደት በዓልና የቅዱስ ላሊበላ የልደት መታሰቢያ በአንድ ላይ በደመቀ ሁኔታ ይከበራል። ክርስቶስ የተወለደው በቤተልሔም ነው። ንጉሱ ላሊበላ ደግሞ ላሊበላን ዳግማዊት ኢየሩሳሌም አድርጎ ሲሰራ በግቢ ውስጥ የሚገኘውን የቤተ ማርያምና የቤተልሔም ህንጻዎችን የክርስቶስ ልደት መታሰቢያ አድርጎ ነው የሰራቸው። ስለዚህ የገና በዓል በላሊበላ ማክበር ልክ በቤተልሔም እንደማክበር ይቆጠራል። በገና በዓል ሌሊት በቤተ ማርያም አብያተ ክርስቲያን ዙሪያ የሚደረገው ስርዓት ማህሌትና ወረብ በዓለም ላይ የትም ቦታ የማይገኝ ልዩ ድንቅ ስርዓት ነው። በሁለት ተከፍለው የሚቆሙት ካህናቱ በአበው ወይም በሽማግሌዎችና በወጣቶች ተከፍለው ከላይ ከተራራው ጠርዝ እና ከታች ከግቢ ሆነው ይመሰጣሉ። የመላእክትና የሰዎች አምልኮ ምሳሌ፣ ከላይ የሚቆሙት ካህናት የመላእክትን፣ ከታች የሚቆሙት ደግሞ የምድር ሰዎችን ወይም የእረኞችን ምሳሌ አድርገው በጋራ በሀበነ ላሊበላ እያሉ የሚቀኙት ወረብ እጅግ ልብ የሚነካና መንፈሳዊ ድባብ ይፈጥራል።